የእግዚአብሔር ጀነራል ኦራል ሮበርትስ ከሞት ደጃፍ ወደ ዓለም አቀፍ የፈውስ አገልግሎት። አንድ በሞት ደጃፍ የቆመ ወጣት እንዴት በሚሊዮኖች ሰዎች ሕይወት ላይ ተጽዕኖ አሳደረ? እንዴትስ አንድ የገጠር ልጅ በዓለም የታወቀ የወንጌል ሰባኪ ሆነ? ዛሬ የምናየው የእግዚአብሔር ጀነራል ኦራል ሮበርትስ አስደናቂ ታሪክ ነው። በ1981 በኦክላሆማ የተወለደው ኦራል ሮበርትስ በድሃ ቤተሰብ ውስጥ አደገ። ሕይወቱ ከመጀመሪያው በቀላሉ አልተጓዘም። ቤተሰቡ በገንዘብ ችግር ውስጥ ነበር፣ ነገር ግን እግዚአብሔርን በጽኑ የሚያምን ቤተሰብ ነበር። በልጅነቱ የመጽሐፍ ቅዱስ ታሪኮችን ሲሰማ አደገ። ነገር ግን ሕይወቱን የሚቀይር ክስተት ገና አልመጣም ነበር። በወጣትነቱ በሳምባ ነቀርሳ ታመመ። በዚያን ዘመን ይህ በሽታ ብዙ ሰዎችን የሚገድል ነበር። ሐኪሞችም ብዙ ተስፋ አልሰጡትም። እርሱ በድካም ውስጥ ሲገኝ እናቱ እግዚአብሔር ልጇን እንዲፈውስ ያለማቋረጥ ትጸልይ ነበር። 17 ዓመት ሲሆነው በአንድ የፈውስ ስብሰባ ላይ ተገኘ። ከተጸለየለት በኋላ እግዚአብሔር እንደፈወሰው መሰከረ። ይህም ለወጣቱ ኦራል ሮበርትስ የሕይወቱ መለወጫ ሆነ። ከዚያ ቀን ጀምሮ እግዚአብሔር ዛሬም ይፈውሳል የሚለውን መልእክት ለዓለም ለማድረስ ተነሳ። በ1940ዎቹ መጨረሻ ታላላቅ የወንጌል ድንኳን ስብሰባዎችን ጀመረ። በእያንዳንዱም ስብሰባዎች ላይ በሺዎች የሚቆጠሩ ሰዎች ይሰበሰቡ ነበር። ከስብከቱ በኋላ ለታመሙ ሰዎች ይጸልይ ነበር። ብዙ ሰዎችም ከፈውስ ከመንፈሳዊ ለውጥና ከአዲስ ተስፋ ጋር ይመለሱ ነበር። ኦራል ሮበርትስ ቴሌቪዥንን ለወንጌል በሰፊው ከተጠቀሙ የመጀመሪያዎቹ ሰባኪዎች አንዱ ነበር። በዚህም መንገድ መልእክቱ ወደ ሚሊዮኖች ቤት ደረሰ። በ1963 እንደ አውሮፓውያን አቆጣጠር በቱልሳ ኦራል ሮበርትስ ዩኒቨርሲቲን አቋቋመ። ዓላማው የክርስቶስን ባህሪ የሚያሳዩ በመንፈሳዊና በሙያ የተዘጋጁ መሪዎችን ማፍራት ነበር። እንደ ብዙ ታዋቂ አገልጋዮች ሁሉ በሕይወቱ ውስጥ ትችቶችና ክርክሮች ነበሩ። አንዳንድ የገንዘብ ዘመቻዎቹና መግለጫዎቹ አወዛጋቢ ሆነው ተቆጠሩ። ሆኖም በወንጌል ስብከትና በክርስቲያን ትምህርት ላይ ያሳደረው ተጽዕኖ በሰፊው ይታወቃል። ኦራል ሮበርትስ ከ70 ዓመት በላይ በአገልግሎት ካሳለፈ በኋላ በ2009 እንደ አውሮፓውያን አቆጣጠር በ91 ዓመቱ አረፈ። ዛሬም መጽሐፍቱ፣ ዩኒቨርሲቲው፣ የተቀዱ ስብከቶቹና በእርሱ የተነሳሱ አገልጋዮች በዓለም ዙሪያ ተጽዕኖ እያሳደሩ ነው። ኦራል ሮበርትስ በብዙዎች ዘንድ እንደ የእምነት የፈውስ ወንጌላዊ ይታወሳል። ሕይወቱ ፍጹም ያልነበረ ቢሆንም ከበሽታ ወደ አገልግሎት፣ ከገጠር ወደ ዓለም አቀፍ ተጽዕኖ የተሻገረ ጉዞ ለብዙ ሰዎች የተስፋና የትጋት ምሳሌ ሆኖ ቀጥሏል። ኦራል ሮበርትስ በወጣትነቱና ገና አገልግሎቱን በሚጀምርበት ጊዜ ለአገልግሎቱ የእግዚአብሔርን አቅጣጫና ኃይል በጥልቀት ይፈልግ ነበር። በዚህን ጊዜ ከመጽሐፍ ቅዱስ ወንጌላትንና የሐዋርያት ሥራን በተለየ መልኩ አድምቶ ያጠና ነበር። በዚህም በጸሎቱ በሐዋርያት ሥራ ላይ ያነበብኩት የኢየሱስ ኃይል የት አለ? በዚህም በእኔ ዘመን ሊገለጥ ይችላል እያለ አጥብቆ ይጸልይ ነበር። ኦራል ሮበርትስ በአንድ ወቅት ለ30 ቀን በሚጾምበትና በሚጸልይበት ጊዜ እስከ 18 ኪሎ ግራም ያህል ክብደት ቀንሶ ነበር። በ1987 እንደ አውሮፓውያን አቆጣጠር ለሲቲ ኦፍ ፌዝ የሕክምና ማዕከል የሚያስፈልገውን ገንዘብ ለማሰባሰብ በፕሬየር ታወር ውስጥ የጾምና የጸሎት ጊዜ ጀመረ። በወቅቱም ኦራል ሮበርትስ ሁኔታው መፍትሄ እስከሚያገኝ ድረስ በጾምና በጸሎት እንደሚቆይ አሳወቀ። በኋላም እርሱ ራሱ እንደተናገረው ለ3 ወራት በጾምና በጸሎት እንደቆየ ይናገራል። ኦራል ሮበርትስ እግዚአብሔር አገልግሎቱን እንዲመራና እንዲቀባው ከመጾምና ከመጸለይ ባሻገር በ1958 እንደ አውሮፓውያን አቆጣጠር አባንዳንት ላይፍ የተሰኘ የጸሎት ማዕከልና ህብረት በመመስረት በዚህ የጸሎት ህብረት ውስጥ የተለያዩ የጸሎት ጥያቄዎችን በመቀበል መጸለይ፣ ለታመሙ ሁሉ መጸለይ፣ ለችግረኞች መማለድ፣ በአጠቃላይ ለሌሎች መጸለይ ዋና ስፍራ እንዲኖረው አድርጎ ነበር።